ኪንግ ዜኔት ያዘጋጀው ፕሮግራም ደረሰና ከ3 ቀን በኋላ ሁሉም ተገናኙ። ሃርፐርም ከእናቷ ጋር መጣለችና እናትየው የፕሮግራም ዝግጅቱንና አዳራሹን ስታየው በጣም ደነገጠች። እንዴ ይሄንን ነገር እኮ በፊልም ነበር ማየው እኮ ልጄ፣ ዜኔት ምን ያክል ሀብታም እንደሆነ አየሽ በማለት ስትነግራት ያለቅላቂም ሰማና በእርግጥ እውነት ነው። በተጨማሪ ደግሞ ዛሬ ሚስቱን ሃርፐርን ያስተዋውቀናል በአደባባይ ፊት ሲል የኔ ልጅ እውነቱን ለመናገር በጣም ኮርቼብሻለሁ። አንቺ የዜኔት ባለቤት እኮ ከሆንሽ በኋላ ማንም ዝቅ አድርጎ አያየንም በማለት ተናግራ ዞር ስትል ወልከር ለኤሊኖር ያዘጋጀውን ልብስ አየችው። ታዲያ በጣም ደንግጣ ወደ ልብሱ በመሄድ ደማይ ይሄ እኮ የወርቅ ልብስ ነው በማለት ነገረቻት። የኔ ልጅ ለምንድን ያልነገርሽኝ? ይሄ ልብስ ለአንቺ ነው ያሰራልሽ ኪንግ ዜኔት ስትላት እናቴ እርግጠኛ አይደለሁም፣ ነገር ግን ፋሽኑና የልብስ ሳይዙ እኔ እንደምፈልገው ነው ስትል ይሄ አለቅላቂም ከአንቺ ውጭ የማን ይሆናል? ይሄ ለአንቺ ነው የተዘጋጀልሽ በማለት ነገራት። ይገርማችኋል ይሄ ልብስ 3 ቀን ሙሉ ዲዛይነሮቹ ሳይተኙ ነው የሰሩት። አንድ እንኳን ዘለላ ያለው የወርቅና የዳይመንዱ ዋጋ ይሄን የምታየውን አዳራሽና እቃዎቹን አጠቃላይ ይገዛል በማለት ሲነግራት እናትየውም ጉጉቷ ጨምሮ ልትነካው ስትል እርሶ እንዳይነኩ በማለት ተቆጣ። ይቅርታ አድርጉልኝ እርሶና ልጆ ይሄንን ልብስ የመንካት መብት የላችሁም በማለት ሲናገር ለምንድነው መብት የሌለን? የልጄን ልደት ያዘጋጀው እሱ ነው። ዛሬ ደግሞ በአደባባይ ልጄ እንደሚያገባት ለመናገር ነው። ታዲያ ይሄ ልብስ ለምንድነው የማይገባን? ሃርፐርም ወደ ወልከር በመምጣት ወልከር እባክህ እኔ አልፈልግህም፣ በቃ ተወኝ፣ ራሴ ምርጫ መርጫለሁ፣ እሱም ደግሞ በጣም ሀብታም ነው እና እባክህ ልለምንህ ከአጠገቤ ዞር በልልኝ በማለት ተናገረችው። በመቀጠልም አንድ ምክር ልምከር፣ ባወራ ቁጥር ግን እመነኝ እየተዋረድክ እየመጣ ነው ስትለው እውነቱን ለመናገር እኔ ውሸታም ከሆንኩኝ የልደት ቀን ግን እስኪ ንገሪኝ ኪንግ ዜኔት መጥቷል ወይ ብሎ ጠየቃት። If he valued you so much like you claim, he would have been there. እንዴ እውነቱን ይመስላል። ኤሌኖር አሟት ይዟት እኮ ሄዶ ነበረ። ማታ አልነበረም ግን የተከናወነውን ያወቀ ይመስላል። እውነቱን እኮ ነው። እንዴት የሚወዳት ከሆነ አይመጣም በማለት ሲነጋገሩ እረ ሌላም ሴት አለች። እናትየውም በጣም ተናዳ አንተም አትረባዩን ክልጅ ኪንግ ዜኔት እንዳንተ ጊዜ የተረፈው መሰለ ወይ? በጣም ብዙ ስራዎች ነበሩበት። ለዛ ነው ኢን ሚሊየንስ አውጥቶ ዛሬ ይህንን ፕሮግራም ያዘጋጀው። በተጨማሪም ደግሞ ልጅ ባለቤቱ እንደሆነች በህዝብ አደባባይ ይናገራል አለች። በህልሞት ካልሆነ በአካል አይመጣም። አንተ ማን ነው የምትለው? እሱን ታውቀዋለህ ወይ ስትለው አዎ አውቀዋለሁ፣ እኔ ሎገን ወልከር እኔ ኪንግ ዜኔት ነኝ በማለት ተናገረ። ዛሬም እንደገና እንደዛ ልታስቸግረን ነው ወይ? ኪንግ ዜኔት እኮ ይኸውልህ ይሄንን ፕሮግራም ያዘጋጀው ኢን ሚሊየንስ አውጥቶ ነው። እንዳንተ አይነት ጽዳት ሰራተኛ እዚህ የሚገባው ፕሮግራሙ ካለቀ በኋላ ለማጽዳት ነው። እንዴት ነው ራስን ከኪንግ ዜኔት ጋር የምታወዳድረው አለች። ሃርፐርም ደካማና ቀሰስተኛ እንደሆን ካውቃለሁ፣ ነገር ግን የዚህን ያክል እብድ አትመስለኝም ነበረ ስትለው ይሄም አለቅላቂ በመካከል ገብቶ አንተ ኪንግ ዜኔት እንደዚህ ታዋርዳለህ ወይ? ይሄ ተምች የሆነ ጽዳት ሰራተኛ በጣም ብዙ ቀብጧልና ትምህርት ልንሰጠው ይገባል ሲል እናትየውን በመቀጠል እባክህ ይሄ ሰውዬ ጋጥ ወጥቶብናልና ዋጋውን ስጠው በማለት ስትናገር ሃርፐርም ዋጋውን ስጠው በማለት ነገረችው። አሬ ቅርብ አንተ አለቅላቂ። ወልከርም ለሚመጣበት አጻፋው ለመመለስ እጁን ሲጨብጥ ያለቅላቂም በተወርዋሪ በሴቶች ቦምብ ተመታ። እሷም ኤሊኖር ነበረች። ማናችሁም ባለቤቴን እንዳትነኩትና እንዳትናገሩት ነግሬያችሁ ነበር አለቻቸው። ከርም ስለመጣችልን በጣም ደስ አለ። በቀጠልም ኤሊኖር ስለሱ ስለተጨነቀች ወደ እሱ ጋር ሄደችና ጎዱ እንዴ ምን አደረጉ በማለት ስትጠይቀው አይ አታስቢ ደህና ነኝ ምንም አልሆንኩም አላት። ታዲያ ስላሸማቀቁት በጣም ተናዳ ወደ ኋላ በመዞር ይህንን አለቅላቂ ስታዩ አንቺ ኤሊኖር እዚህ ነገር ውስጥ አትግቢ፣ ከዚህ በኋላ አንቺ ስታርሊንክ ፕሬዝዳንት አይደለሽም፣ እንደዚህም አክብሬ የማወራሽ የወንድሜ አለቃ ስለነበርሽና ወንድሜ ስለሚያከብርሽ ነው ሲላት እውነት ወንድሜ ቢኖር እንደዚህ አይነት አነጋገር የሚናገረኝ ይመስላል ወይ? ዛሬም ስታርሊንግ መሆኔን ግን እንዳዘነጋ አለችው። ይህ አለቅላቂም ያላወቀው ነገር የተፈጠረ መስሎት ተሸማቀቀ። ይኸውልሽ ኤሊኖር በጣም ነው ማከብርሽ፣ ነገር ግን አንቺ ከመምጣትሽ በፊት ወልከር ያደረገውን ነገር ታውቂያለሽ ወይ በማለት ስትጠይቃት ኤሊኖርም ወደ ወልከር ዞር ብላ እጁን በመያዝ ምንም ነገር ቢናገር የኔ ባል ግን በእናንተ የሚገመገምና የሚፈተሽ አይደለም በማለት ተናገረቻቸው። በመቀጠልም ወደ ሃርፐር በመሄድ ይኸውልሽ እኔ ድርጅት ላይ ሲሆናለሁ ብለሽ ብታስቢ በፍጹም የማይሆን ነገር ነው። 3 ዓመት ሙሉ እንደዛ ደሜን ሰጥቼ የገነባሁት ለዚህ አይደለም። ግን አንድ ነገር ነግርሻለሁ፣ መጀመሪያ የሰጠውሽን እድል ላነሳብሽ አልፈልግም። እሱን ግን ቃሌን እንድጠብቅ ከፈለግሽ አሁኑ